እሺ እንዴት ነው ያምራል? ምን ሰውዬ አንተ ሌላ ነገር እንጂ አይታየም አይደል? እስቲ ዋው ማን ይገዛልሽ? እንዴት ነው ያምራል? አዎ ምን የምሬን እኮ ነው ማለት ጥቅል ጎመን መስለሻል። አረ አዎ ደግሞ ከሻርበሽ ጋር ይሄ የጅብ ጥላ ነው የምትመስለው። ከጉሊት ከስራ ወጣሽ ነጋዴ ነው። የልብስ ሻንጣ እዛ ጥግ ነው። እሺ እንዴት ነሽ? እግዚአብሔር ይመስገን። የበቀል ልጅ ነሽ? አዎ። ስምሽ ማን ነው? ሄቨን። ሄቨን አንድ ነው። ያው ሄለን እናትሽ አለች? አዎ አለች። ምን ነው? እንትን የእንጀራ ሰፌድ ልበደራት መጥቼ እኔ እንኳን ነበረኝ ምን የመሰለ የብረት ነው ያለኝ ባይዘይ። ለነገሩ ምን ደህና ሰፌድ አላት እና ሂጂና ቶሎ ብለሽ ሮጥ ብለሽ ጠይቂልኝ። ቶሎ በይ የወሰድሽውን መፍጫ መልሰሻል? ወር ሞላው እኮ ሳመልሽ። የምን መፍጫ? የምን መፍጫ? የሽንኩርት መፍጫ። ኦኬ እሱም ምን አገባሽ በእናትሽ መፍጫ አይገዛሽ እኮ አስመሰልሽው። ደግሞ አስታውሻት አሉሽ ደግሞ። አሁን ሮጥ በይና ቶሎ በይና ሰፌድ ይዘሽ ነው። ቶሎ በይ። አላመጣም። የወሰድሽውን መልሽ መጀመሪያ። እንዴ አንቺ ይጂና ይዘሽ ነይ። እኔ በወልድሽ እናትሽ አልሆንም ሄለን። እኔ አልሆንም። አትሆኝም። እሱስ አልሆንም። እስቲ ሄለን ሮጥ ብለሽ ይዘሽ ነይ። ቶሎ በይ። አላመጣም። አንቺ ይዘሽ ነይ። ምን ልታረጋው ነው? ማዬ እኮ የለችም እንዴ። እናማ ይሄኛው ነው እዛች ጋር እንጥፈን እንገለባበጥበት። እሺ ግን እናት አትመጣም? አረ ለሷ ያሳስባት አትመጣም። አሁን ነው ከወጣችሁ። እርግጠኛ ነህ? አዎ ተነሳ አግዘኝና እናንጥፈው። እሺ መጣች። ሰውዬ አትመጣም? አይ መጣች። ሰውዬ ፍራሹን ምን ልታረጋው ነው? አይ እዚህ ይሄ ቆሸሸ። አረ አዎ ቆሸሸ እና ልታጥቡት ነው? አዎ እሱን ካጣዋቸው አይቀር በቃ እቺን ብርድ ልብስን ጨምሩባት። እሺ ተቀበል። እሺ እንዴት ነው? ያው ምን ይመሰለ ሎሽን ይዤልሽ መጥቻለሁ። ቆይ ስንገዛው ዋጋው ምን ያደርግልሻል? የገዛሁት እኔ። አረ ጥጋብ። ቆይ ለምን ገዛ? እንድንቀባው ነው ማለትማ የወፍጮ ቤት ሰራተኛ መስለን ከምንወጣ በቃችኛውን ቀባቀባ አድርገን እንወጣለን አለ። ሰርቀኸኝ ነው አይደል የገዛኸው? እማዬ ምን ሆነሽ ነው? አይ ያለው እኮ ሎሽን ስገዛ ብዬ ነው። እንደው ይሄን ቀልድሽን ተይ ስልሽም ቢያጣ ዝም በል። ቀልድ ይላል እንዴ? እዚህ ቤት በስራቱ ዳቦ ማገዛ ሰውዬ ዛሬ ሎሽን ዳቦ ስል ምን ትዝ አለኝ? አንተማ ሌላ ነገር ጀምራል። አንተ ምን አቅልሃለሁ? አሁን ባለፈው ሳምንት ትልቁን ቫዝሊን ገዝቼ በ5 ቀን ጨረስከው። ምን ትበለዋለህ እንዴ? አይ እሱማ ያለቀው እኮ ሁሌ ማታ ስለምቀባው ነው። ያን ሁሉ በ5 ቀን? አዎ ምንድነው? ምን እያደረክ ነው? ምን አደረኩ? ምንድነው የምታየው? ዙርና አውራኝ ወደዚህ። ምንድነው ያስከውል? ምንድነው ላይተር ምን ያደርግልሃል? አረማ እያስጨነቅሽኝ በእውነት አላጨስኩም። ምን ነው ያጨስኩ መስላለሁ? አዎ ምንድነው የጣልከው? ምንድነው? ምንድነው? ጎዳና አቤት አባቱ እንዴ! ቆይ እስቲ ተነስና ውጪውን በር ቆልፈህ ነው። ተነስ። ውጪውን ነው እና ውስጡን ነው? ከሌሊቱ 5 ሰዓት እኮ ነው። እናማ እኔ እፈራለሁ። ቆይ አንተ ትልቅ ሰው አይደለህ እንዴ? 6 ዓመቴ እኮ ነው። ቢሆንስ ለስሙ እኮ ወንድ ነህ። ለምን አንቺ አትይጂም እንዴ? ቆልፋላ ምን ችግር አለ? ተይ በቀደም ልቆልፍ ብለሽ ወጥተሽ አይደለ? የራስሽን ጥላይተሽ ሴጣ ወገቤ ላይ ወጣ ብለሽ ራስሽ ለሽናሽ። አይ ያኔ የምር ነው። ግን አንተ ነኝ ቀላል ሰው አረከኝ እንዴ? ቀላል ሰው አረከኝ። በአም ሰከንድ አይፈጅብኝም። ሄጄ ቆልፌ እመጣለሁ። ያው በሩ ፌንታ
ለምንድን ነው በዚህ ሌሊት ካርታ ይዘና ያልከኝ? ጥሩ ጥያቄ ነው። ያው ታውቃለህ የአሁኑን ኑሮ ውድነቱ አለ። በዚህ ሁኔታ እዚህ ሀገር ውስጥ እንኳን ልትቀየር ይቅርና አትቀየርም። እናማ አሁን በያዝነው ካርታ በሊቢያ አድርገን ወደ ማዳጋስካር እንጠፋለን። አይ ማዳጋስካር በዚህ ነው። ይቅርታ ወደ ማዳጋስካር እንጠፋለን። እሺ አሁን ቀጥታ ምን እናደርጋለን? በኢትዮጵያ እንወጣለን። ከኢትዮጵያ ስንወጣ ወሰሎ አሎልህ የሚለው ደንበር ጋር እንደርሳለን። እዛ ጋር መታወቂያችንን አሳይተን እናልፋለን ማለት ነው። ሰው ያማል። ምን ነው መታወቂያ እኮ የለንም። ለምን? ሰው የገና እኮ 6 ዓመታችን ነው። እንዴ እንኳን ከሀገር ልንወጣ ይቅርና ከዚህ በር እንኳን አንወጣም። ተጫውቱ ብለው እኮ ቆልፈውብን እኮ ነው። በቃ ችግር የለውም ስናድግ እንጠፋለን። ዛሬ የሆነ ነገር ቃል ትገባልኛለህ? ምን? እሺ እኔ የምልህን ትላለህ። በትምህርቴ ልጎብዝ ጨዋታ ላላበዛ ዛሬ አልጮትም። አዎ ጎብዤ አንደኛ ልወጣ። ግን እኮ ይከብዳል እሱ። በል ጎብዤ አንደኛ ልወጣ ጎበዝ ተማሪ ለመሆን ቃል ገባለሁ። በእውነት ገባለሁ ሰውዬ። በል እሺ ቃል ገባለሁ። በጣም ጥሩ። ትላንት ያጠናውን እናጠናለን። እሺ እንጀምር። 1 ሲደመር 1 4። እንካስቲ ሲኛውን ብላ። ምን ሆንክ? አይ ምንም። ሞኮሮኒስ። እሺ ሶሶ የት አለ? ማለት ምን ማለት ነው? ዘይት ቀብተሽ እኮ ያመጣሽ ነው መስለው። ይው ምንም እኮ የለው ምንም። እኔ ነኝ ጥፋተኛ። አሁን ትበላለህ ወይስ አትበላም? እንዴት ልብላው? ሲያሳዝን እኮ ሶስ የለው ምን የለው እኮ ልጅ። ምንድነው? እሺ እንዴት ላድርግ? ምንድነው? ወንድም ደግሞ እኮ በማንኪያ ነው ያመጣሽልኝ። ቢያንስ ሹክ ያታረጊው አይነሳም። ኮላ እንዲህ ባረገውላ ከባድ ነው ይሄ። እንዲህ አየሻ? አሁን እንዴት ነው በለው? አይ የማይሆን ነው እኮ። ጥሩ አምጣው፣ ችግር የለውም። ምን ይበላዋል? አምጣው እስቲ ሞክሪ። ኧረ ቀስ ብለሽ ቢው ሲያሳዝን። ኧረ ቀስ አስጨንቅሽ። ኧረ ወይ ሰውዬ አልበላም አልክ አይደል? እስቲ ቢያንስ አስበላኝ። ና አንተ ውሻ። ሰማይ ስላባተ እኮ ነግረኸኝ አታውቅም። ለምን ነው ጥሏችሁ ሄደው? ለካ አልነገርኩም። ምን ተፈጠረ መሰለ? እናቴ ቴሌቪዥን ገዛችና በገዛችሁ በመጀመሪያው ቀን አባቴ እኔ እመታለሁ ብሎ ቲቪውን መሀሉን መተው። ከዛ በቃ ተበላሸ ብሎ እናቴ ከመጣች በቃ ገደለችኝ ብሎ በዛ ሰዓት ትዝ ይለኛል። እኔ ፌንት በልቼ ከ3 ቀን በኋላ ነው የነቃሁት። ከዛ ትገለኛለሽ ብሎ በዛው ጠፋ። በቃ ምንም አልተገኘም፣ ጠፋ። ከዛ ምን ቢሆን ጥሩ ነው? ቲቪውን ስንከፍተው ይሰራል። ባይ ዘ ዌይ እኔ አባት አለ አውቃለሁ። እኮ እንድታውቀው ነው። አካውንቴ ስለተመታ 20 ጊዜ ኮፒ ሊንክ እና ሪፖስት ማድረግ እንዳረሱ። ቴንክ ዩ